እሺ እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ስለ ኢሬክታይል ዲስፈንክሽን ቲክቶክ ላይ በትንሹም ቢሆን አብራርቻለሁኝ። አሁን ደግሞ ቀጥታ ወደ ኤክሰርሳይሱ ነው፣ ብዙም ነገር ሳላብራራላችሁ፣ ምክንያቱም ያው የዳሌ ወለል ጡንቻዎቻችንና ኢሬክታይል ዲስፈንክሽን በቀጥታ ግንኙነት ስላላቸው ማለት ነው። የተለያዩ መስል ግሩፖች አሉ፣ እዚህ ጋር እጽፍላችኋለሁ። እነሱን ነው ዛሬ አክቲቬት ለማድረግ የምንሞክረው ማለት ነው። ኪግልን ስንሰራ ሁሌም ከትንፋሽ ጋር ማጣመር አለብን። ጉሮሮ፣ ዳያፍራም እና የዳሌ ወለል ጡንቻዎች በጣም ግንኙነት አላቸው ማለት ነው። ሶ ከብሪዚንግ ጋር ከትንፋሽ ጋር ነው እያጣመርን ኤክሰርሳይሶቻችንን የምንሰራው። አየር በአፍንጫ እንስባለን፣ ቀና ብለን እንደተቀመጥንን ጉበጣላለን። ወገባችን ቀና እንዳለ ነው። አየር እንስባለን፣ ትንፋሹን ለማሳየት ነው። ከዛ በኋላ ወደ ኤክሰርሳይሱ እንሄዳለን ማለት ነው። አየር በአፍንጫ እንስባለን። ስንስብ ሁሉ ነገራችን ከፍ ይላል ማለት ነው። ትከሻችን እዚህ ጋር ጎድን አጥንታችን እዚህ ጋር ካደረጋችሁ እጃችሁን ራሱ ክፍት ሲል እንደ አምብሬላ ታይታላችሁ ማለት ነው። ይሄ 3D ብሪዚንግ ይባላል። 3 ዳይሜንሽን ብሪዚንግ ማለት ነው። አየር እንሳብ፣ እናስወጣ። ስናስወጣ እንደ ዚፕ አየር እንሳብ፣ እናስወጣ፣ እንሳብ፣ እናስወጣ። እንደዚህ እያደረግን እንሰራለን። አሁን ይሄንን ከኪግል ጋር ኮኦፕሬት እናደርጋለን። ኪግል ማለት ልክ አሁን ሽንታችሁን ስትሸኑ ሽንታችሁን ለማቋረጥ ስትሞክሩ እንዴት ነው እንደዛ ማለት ነው የመጀመሪያው። ሁለተኛው ደግሞ ያው አየር ስታስወጡ ወይንም ፈስ ስትፈሱ እሷን ለመያዝ መሞከር እንደዛ ማለት ነው። ሽንት ለመያዝ እና ፈሳችሁን ለመያዝ ሁለቱንም ነው አክቲቬት የምናደርገው ማለት ነው። ሶ አየር እንስባለን፣ እናስወጣ፣ እያስወጣን እንይዛለን ማለት ነው። 1 2 3 4 5 ልቀቁት። አሁንም አየር እንሳብ፣ እናስወጣ። 1 2 3 4 5 6 7 8 9 10 ልቀቁት። ይሄንን 10 ትሰራላችሁ። ሁሌ ኮንትራክት እንዳታደርጉት አደራ። እሱ ይባስ መስሉን ያዳክመዋል፣ ጡንቻውን ያዳክመዋል እንጂ አያበረታውም ማለት ነው። ሁሌ ባይሴፕ ከርል ብንሰራ እንዴት ነው መስሉ ሁሌ ዝም ብለን ብንሰራ መስሉ ይዳከማል እንጂ ምንም ለውጥ አያመጣለትም፣ ስትሬንግዝ አያደርገውም ወይም አያጠነክረውም። ሶ እንደዛ እንዳታደርጉ ማለት ነው። 10 እየሰራችሁ ቢግነር ከሆናችሁ መጀመሪያ 10 ትሰራላችሁ። የለመዳችሁ ከሆነ ደግሞ በቀን 3 ሴት ትሰራላችሁ። 10 ማለት ነው። ጠዋት 10፣ ምሳ 10፣ እራት 10 ይሄን እንሰራለን። ቀጥሎ ምንድነው የምናደርገው? ካውካት እንሰራለን። እንደዚህ በስነ ስርዓት እጃችን ወለል ላይ ጉልበታችን ወለል ላይ ይሆንና ኖርማል እንደዚህም አላለም እንደዚህም ስብቅ አላለም ኖርማል እናደርግና ከዛም አየር ስንስብ ስናስወጣ እንሳብ፣ እናስወጣ፣ እንሳብ፣ እናስወጣ። ሶ ይሄንን 10 ትሰሩልኛላችሁ። ቀጣይ ምንድነው የምናደርገው? እዚሁ እናሽከረክረዋለን። ባዲያችንን እናሽከረክረዋለን ማለት ነው። ወደ ቀኝ መጀመሪያ፣ ከዛም ወደ ግራ። በቀኝ 10 በግራ 10። በጣም ቆንጆ። ከዛም ቀስ ብለን ደግሞ እዛችሁ ያለ ነው። ትንሽ እያበረታ ነው ደግሞ ይሄን እንሄዳለን። ይሄን እግራችንን እንደዚህ እንቆምና እግራችንን አቆመናል። ከእግራችንን ጉልበታችንን ከወለል አንስተናል። ሰው አስመስላችንን ሪሊስ ለማድረግ
እዚህ ላይ እንቆማለን አንዴ እቺን ትንሽ የፖዝ እንሰራለን እዚህ ጋር እንጆ እቺ እናመጣና በጣም ቆንጆ ከዛ በኋላ ማስተር ትሰራላችሁ ይልና ይሄንን ማስተር ትሰራላችሁ ማለት ነው። ቀስ ብለን እንመጣና ደግሞ እዚህ ጋር ምን እንሰራለን? በተርፍላይ ማለት እግራችሁን ታሳስማላችሁ። እንደምታዩት እግራችሁን ያሳስማችሁ ቀና ከወገባችሁ እንደዚህ ጉብጥ ምናምን ወደ ኋላ እንዳትሄዱ ቀና ያላችሁ ናችሁ። ይሄንን በቀን 100 ብታደርጉት ቆንጆ ነው። በተርፍላይ ይሄ ካቃታችሁ ትንሽዬ መቀመጫ ወይም ወፈር ያለ መጽሐፍ አድርጋችሁ ወይ ብሎክ ካላችሁ ዮጋ ብሎክ ላይ ተቀምጣችሁ ይሄንን ማድረግ ትችላላችሁ፣ መስራት ትችላላችሁ። እዚህ ላይ ሲግጥም እንዳለችም ትችላላችሁ። ከዛም ቀስ ብለን ብሪጅ እናደርጋለን ማለት ነው። ኤክሰርሳይዝ ስንል እግራችንን ከፍት እናደርጋለን። እዛው ላይ ደግሞ እንቆማለን ለ3 ደቂቃ ፖዝ ስናደርግ ለ3 ደቂቃ እሺ፣ ወይ 2 ደቂቃ በደንብ ፖዝ እናደርጋለን እዚህ ላይ። ከዛም እዚች ላይ ፓልስ ማድረግ እንችላለን። ፓልስ ቀስ ብለን ደግሞ እንተኛና እዚሁ ብሪጅ ብሪጅን በደንብ ቀጥ ስትነሱ በደንብ ቀጥ ትላላችሁ። እዚህ ላይ ትይዙትና 3 ደቂቃ ታደርጉታላችሁ ማለት ነው። ሌሎች ኤክሰርሳይስም ብዙ ኤክሰርሳይሶች አሉ። እንድሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። የሞከራችሁትምና የተመቻችሁ ካላችሁ ኮሜንት ላይ አስቀምጡልኝ። ጥናቶች እንደሚያመለክቱት ከሆነ 75% የሚያህል የዳሌ ወለል ጡንቻዎች የሚሰሩ ሰዎች ኢሬክታይል ዲስፈንክሽናቸውን ሙሉ በሙሉ ወይንም በከፊል አስወግደዋል ይላል። ስለዚህ ስሩ ነው የምላችሁ። ወዳችኋለሁ። አመሰግናለሁ። ቻው